መጽሐፈ ምሳሌ ምዕራፍ 23 ከገዥ ጋር ለመብላት በምትቀመጥበት ጊዜ በፊትህ ያለውን በሚገባ አስተውል። ስግብግብም ብትሆን እንኳ በጉሮሮ ላይ ካራ አጋድምበት። የእርሱ ጣፋጭ መብል አያስጎመጅህ፣ ምግቡ አታላይ ነውና። ሀብት ለማግኘት ስትል ራስን አታድክም። ሐሳብን የመግታት ጥበብ ይኑርህ። በሀብት ላይ ዓይንህን ብትጥል ወዲያው ይጠፋል። ወደ ሰማይ እንደሚበር ንስር በእርግጥ ክንፍ አውጥቶ ይበራል። የስስታምን ምግብ አትብላ፣ ጣፋጭ መብሉም አያስጎመጅህ። ሁልጊዜ ስለ ዋጋ የሚያሰላ ሰው ነውና። ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላ ትንሿ እንኳ ታስመልስሃለች፣ የምስጋና ቃልህንም ከንቱ ታደርጋለህ። ከጅል ጋር አትነጋገር፣ የቃልህን ጥበብ አንኳስሰዋልና። የጥንቱን የወሰን ምልክት አታፋልስ፣ አባት የሌላቸውንም ልጆች መሬት አትግፋ። ታዳጊያቸው ብርቱ ነውና እርሱ ይፋረድላቸዋል። ልብህን ለምክር ጆሮህንም ለእውቀት ቃል ስጥ። ልጅን ከመቅጣት ወደ ኋላ አትበል፣ በአርጩሜ ብትገርፈው አይሞትም። በአርጩሜ ቅጣው፣ ነፍሱንም ከሞት አድናት። ልጄ ሆይ ልብህ ጠቢብ ቢሆን የኔም ልብ ሐሴት ያደርጋል። ከንፈሮቼ ትክክሉን ቢናገሩ ውስጣዊ ሁለንተናዬ ሐሴት ያደርጋል። ልብህ በኃጢአተኞች አይቅና፣ ነገር ግን ዘወትር እግዚአብሔርን ለመፍራት ትጋ። ለነገ እርግጠኛ አለኝታ ይኖርሃል፣ ተስፋም ከንቱ አይሆንም። ልጄ ሆይ አድምጥ፣ ጠቢብም ሁን፣ ልብህም ከትክክለኛው መንገድ አይውጣ። ብዙ የወይን ጠጅ ከሚጠጡ ሥጋ ከሚሰለቅጡ ጋር አትወዳጅ። ሰካራሞችና ሆዳሞች ድሆች ይሆናሉና እንቅልፋምነትም ቡትቶ ያለብሳቸዋል። የወለደህን አባትህን አድምጥ፣ እናትህንም ባረጀች ጊዜ አትናቃት። እውነትን ግዛት እንጂ አትሽጣት። ጥበብን ተግሣጽና ማስተዋልን ገንዘብ አድርግ። የጻድቅ ሰው አባት እጅግ ደስ ይለዋል፣ ጠቢብ ልጅ ያለውም በእርሱ ሐሴት ያደርጋል። አባት እናትህ ደስ ይበላቸው፣ ወላጅ እናትህም ሐሴት ታደርግ። ልጄ ሆይ ልብን ስጠኝ፣ ዓይኖችም ከመንገድ ያውጡ። ዘልዛላ ሚስት ጠባብ ጉድጓድ፣ አመንዝራም ሴት አዘቅት ናትና እንደ ወንበዴ ታደባለች። በሰዎች መካከል ወስላቶችን ታበዛለች። ዋይታ የማን ነው? ሐዘንስ የማን ነው? ጠብ የማን ነው? ብሶትስ የማን ነው? በከንቱ መቁሰል የማን ነው? የዓይን ቅላትስ የማን ነው? የወይን ጠጅ በመጠጣት ጊዜያቸውን ለሚያባክኑ ነው። እየዞሩ ድብልቅ የወይን ጠጅ ለሚቀማምሱ ሰዎች ነው። መልኩ ቀይ ሆኖ በብርጭቆ ውስጥ ሲያንጸባርቅ ሰተት ብሎ በሚወርድበትም ጊዜ ወደ ወይን ጠጅ ትክ ብለህ አትመልከት። በመጨረሻው እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ይረጫል። ዓይኖችህ እንግዳ ነገር ያያሉ፣ አእምሮህም ይቀባዥራል። በባህር ላይ የተኛህ በመርከብ ምሰሶ ጫፍ ላይ የተጋደምህ ትመስላለህ። አንተም መቱኝ፣ አልተጎዳሁም፣ ደበደቡኝ፣ አልተሰማኝም፣ ታዲያ ሌላ መጠጥ እንዳገኝ መቼ ነው የምነቃው ትላለህ።